መጽሐፈ ሲራክ ምዕራፍ 25 በእነዚህ በሦስቱ ነገሮች ያማሩ ሆንሁ፣ በእግዚአብሔርና በሰው ፊት የሚያማሩ ሆኜ ቆምሁ። እነዚህም በአንድ ልብ የሚተባበሩ ወንድማማቾች፣ የባልንጀሮች ፍቅር፣ የባልና የሚስትም ስምምነት ናቸው። ሦስት አይነት ሰዎችን ሰውነቴ ፈጽማ ጠላቻቸው፣ ኑሯቸውም እጅግ አበሳጨኝ። እነዚህም ትዕቢተኛ ድሃ፣ ንፉግ ባለጸጋና አእምሮ የለው ሴሰኛ ሽማግሌ ናቸው። ከሕፃንነት ጀምረህ ያልተመከርህ በእርጅናህ ጊዜ እንዴት ብልህ ትሆናለህ? ሽበት ፍርድ ሊሰጥ ይገባዋል፣ ሽማግሎችም መምከር ይገባቸዋል። ለሽማግሎችም ጥበብ ይገባቸዋል፣ ለታላላቅ ሰዎችም ጥበብን መማር ይገባቸዋል። የትምህርት ብዛት ሽማግሎች ዘውዳቸው ነው፣ መመኪያቸውም እግዚአብሔርን መፍራት ነው። በልቤ ያደነቅኋቸው 9 ናቸው። 10ኛውን ግን በቃሌ እናገራለሁ። እነርሱም በልጆቹ ደስ የሚለው ሰው፣ በሕይወቱም ሳለ የጠላቱን ውድቀት የሚያይ ሰው ናቸው። ልባም ሴትን ያገባ ብፁዕ ነው፣ በአንደበቱም ያልሳተ ሰው ብፁዕ ነው። ከእርሱ ላነሰ ሰው ያላደረ ብፁዕ ነው። መጽሐፈ ሲራክ ምዕራፍ 25 በእነዚህ በሦስቱ ነገሮች ያማርሁ ሆንሁ፣ በእግዚአብሔርና በሰው ፊትም ያማርሁ ሆኜ ቆምሁ። እነዚህም በአንድ ልብ የሚተባበሩ ወንድማማቾች፣ በባልንጀሮች ፍቅር፣ የባልና ሚስትም ስምምነት ናቸው። 3 አይነት ሰዎችን ሰውነቴ ፈጽማ ጠላቻቸው፣ ኑሯቸውም እጅግ አበሳጨኝ። እነዚህም ትዕቢተኛ ድሃ፣ ንፉግ ባለጸጋና አእምሮ የሌለው ሴሰኛ ሽማግሌ ናቸው። ከሕፃንነት ጀምረህ ያልተመከርህ በእርጅና ጊዜ እንዴት ብልህ ትሆናለህ? ሽበት ፍርድ ሊሰጥ ይገባዋል፣ ሽማግሎችም መምከር ይገባቸዋል። ለሽማግሎችም ጥበብ ይገባቸዋል፣ ለታላላቅ ሰዎችም ጥበብ መማር ይገባቸዋል። የትምህርት ብዛት ሽማግሎች ዘውዳቸው ነው፣ መመኪያቸውም እግዚአብሔርን መፍራት ነው። በልቤ ያደነኳቸው 9 ናቸው። 10ኛውን ግን በቃሌ እናገራለሁ። እነርሱም በልጆቹ ደስ የሚለው ሰው፣ በሕይወቱም ሳለ የጠላቱን ውድቀት የሚያይ ሰው ናቸው። ልባም ሴትን ያገባ ብፁዕ ነው፣ በአንደበቱም ያልሳተ ሰው ብፁዕ ነው። ከእርሱ ላነሰ ሰው ያላደረ ብፁዕ ነው። እውቀትና ጥበብን ያገኛት ሰው፣ የሚታዘንለትንም ያገኘ ሰው ብፁዕ ነው። ጥበብን ያገኘ ሰው እንዴት ታላቅ ነው! ነገር ግን እግዚአብሔርን የሚፈራ ይህን ይበልጠዋል። እግዚአብሔርን መፍራት ከሁሉ ትበልጣለች። እርሷንም የጠበቀ ሰውን የሚመስለው የለም። ከቁስል ሁሉ ይልቅ የልብ ቁስል ይከፋል፣ ከክፋትም ሁሉ የሴት ክፋት ትከፋለች። በሁሉም ብትወድቅ በጠላትህ እጅ አትውደቅ። ሁሉ ቢበቀልህ ጠላትህ አይበቀልህ። ከእባብ ራስ የሚከፋ ራስ የለም፣ ከጠላትም ቂም የሚከፋ ቂም የለም። የክፉ ሴት ተግባር ከክፉ ሴት ጋር ከምትኖር ከአንበሶችና ከምድረ አውሬዎች ጋር መኖር ይሻላል። ክፋቷ መልኳን ይለውጠዋል፣ ፊቷንም እንደ ድብ መልክ ያጠቁረዋል። ባልዋንም በባልንጀሮቹ መካከል ይንቁታል፣ መራራ ሐዘንም ያሳዝኑታል፣ አስጨንቀውም ይይዙታል። ክፋት ሁሉ ከሴት ክፋት ታንሳለች፣ የእርሷም ወደ ኃጢአት ዕድል ታደርሳለች። የአሸዋ ቀበት የሽማግሎችን እግራቸውን እንደሚያደክም እንዲሁ ቀባጣሪ ሴት የዋህ ባልን ታደክመዋለች። የሴት መልኳ አያስት፣ ሀብቷም አያስጎምጅህ። መቅሰፍትና ጥፋት ጽኑ ውርደት ናትና፣ ሴት ባሏን ብትመግበው ቁጣን አለማክበርና ብዙ ዘለፋን የተሞላች ትሆናለች። ለልብ ቁስል ናት፣ ለፊትም ጥቁረት ናት፣ ለነፍስም ሐዘን ናት። እንዲሁ ባሏን የማታከብር ሴት እንደ ሽባጅና ልምሾ እንደሆነ እግር ናት። በመጀመሪያም ኃጢአት ከሴት ተገኘች፣ በእርሷም ምክንያት ሁላችን እንሞታለን። ለውሃ መፍሰሻ አታበጅለት፣ ለሴትም የልብህን ምስጢር አታውጣላት። እንደ ጠባይ ካልሆነች ፍታት፣ ከሰውነትም ለያት።